ዛሬ ደግሞ ናሳን ስለጎበኘው እህል ላወራችሁ ነው። ሼፍ ኔክ ነኝ። ብዙ ሰው እንደ ጥራጥሬ ወይም እንደ እህል ባያየውም በቴክኒክ ደረጃ ግን የእህል ፍሬ አይነት ነው። መነሻው ደቡብ አሜሪካ ሲሆን ጥንታውያን ኢንካዎች የእህል ሁሉ እናት ብለው ይጠሩታል። እርሱም ኪኖዋ ነው። ኪኖዋ አንድ የሚገርም እውነታ ልንገራችሁ። የናሳ ተመራማሪዎች በጠፈር ላይ እንዲመገቡት ተመርጦ ከጠፈርተኞች ጋር አብሮ ተጉዟል። ለምን ቢባል በጣም ጥቂት ቦታ ይዞ ሁሉንም አይነት የምግብ ንጥረ ነገሮችን በመያዝ ለሰውነት መስጠት ስለሚችል ነው። ኪኖዋ ከ3000 በላይ የዘር አይነቶች አሉት። እኛ ግን በብዛት የምንጠቀመው ነጩን፣ ቀዩንና ጥቁሩን ነው። ሌላው ደግሞ ኪኖዋ ሱፐር ፉድ እየተባለ ይጠራል። የተሟላ ፕሮቲን ያለው የእህል ዘር ሆኖ ስለተገኘ ነው። አብዛኞቹ እህሎች ፕሮቲን ቢኖራቸውም ኪኖዋ ግን ሰውነታችን በራሱ ሊያመርታቸው የሚችላቸውን 9ኙንም አሚኖ አሲዶች በአንድ ላይ የያዘ ድንቅ ምግብ ነው። ሌላው ግሉተን ፍሪ ስለሆነ አለርጂ ላለባቸው ወይም ጤናማ አመጋገብ ለሚከተሉ ሰዎች ስንዴንና ገብስን የሚተካ ምርጥ አማራጭ። ከፍተኛ ፋይበር ስላለው ለምግብ መፈጨትና ለረጅም ሰዓት የረሃብ ስሜት እንዳይሰማን ስለሚረዳ ለክብደት መቀነስ ወደር የለው። የደም ስኳር ቁጥጥር ዝቅተኛ ግላይሴሚክ ኢንዴክስ ስላለው በደም ውስጥ ያለውን ስኳር በድንገት እንዳይጨምር ይከላከላል። ወደ ኪችናችን ስንመጣ ኪኖዋን ማዘጋጀት በጣም ቀላል። ቂንጬን ወይም ደግሞ ራይስን እንደምናዘጋጀው ለአንድ ካፕ ኪኖዋ 2 ካፕ ዋተር ወይም ደግሞ 2 ካፕ ውሃ ተጠቅመን በሚዲየም ሂት ማብሰል እንችላለን። በቀላሉ የሚሰራ እንደ ማንኛውም እንደ ሩዝ አቀቃቀል ነው የምንቀቅለው። ኪኖዋ በአሁኑ ሰዓት በትላልቅ ሱፐርማርኬቶች በታሸገ መልኩ በቀላሉ ይገኛል። ዋጋው ከሌሎች እህሎች ትንሽ ከፍ ቢልም ለጤና ያለው ጥቅም ግን እጥፍ ድርብ። ባጭሩ ኪኖዋ የጤናማ ህይወት መጀመሪያ ነው። እናንተ ኪኖዋን ሞክራችሁ ታውቃላችሁ ወይስ ሩዝ ይሻለኛል ትላላችሁ? በኮሜንት አሳውቁ። ላይክ፣ ሼር ማድረጋችሁን እንዳትረሱ። ፎሎ አድርጉኝ። ቀጣዩን ቪዲዮ ይዤላችሁ እመጣለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። ሼፍ ኔክ ነበርኩ።